ሰላም ጤና ይስጥልኝ ዛሬ ማሳያችሁ ቲፒ ሊንክ ራውተር ዋይፋይ ፓስወርድ እንዴት መቀየር እንደምንችል ነው። ዋይፋይ ፓስወርድ እና ስሙን እንዴት መቀየር እንደምንችል ነው። 192.168.1.1 ብለን ራይት እናደርገዋለን። ከዛ ይሄንን ያመጣልና የኔ ከዛ አድሚን ከሆነ አድሚን ከዛ በኋላ እዚህ ጋር ያለውን ፓስወርዳችሁን ጽፋላችሁ። ፓስወርዳችሁን ጽፉና ሎጊን ትሉታላችሁ። እናንተ ደግሞ እንትንና በአድሚን ከሆነ ያደረጋችሁ ቶሎ ብላችሁ መቀየር አለባችሁ። ካለዛ ሰው በእናንተ ዋይፋይ መቀየር ፓስወርድን ይችላል፣ ስሙን መቀየር ይችላል። ለዛ እዚህኛው ውስጥ ገብታችሁ የአድሚኑን እንትኑን መቀየር አለባችሁ። ፓስወርዱን አዲስ ፓስወርድ ኒው ፓስወርድ እዚህ ጋር ትገባላችሁ። አሁን ወደ ዋይፋይ ፓስወርዱ እንዴት መቀየር እንደምንችለው እዚህ ውስጥ እንገባለን። እንደምታዩት ከዛ ዋየርለስ የምትለው አነካታለን። ዋየርለስን ስናካ ይሄ ያመጣልናል። ከዛ እዚህ ጋር የዋይፋያችን ስም አለ፣ እዚህ ጋር ደግሞ የዋይፋያችን ፓስወርድ አለ። ከዛ መቀየር እንችላለን ማለት ነው። አሁን ከፈለኩ ይሄን ስም መቀየር እችላለሁ ማለት ነው። እዚህ ጋር ገብቼ ጌት ብላ ከዛ ሴቭ አደርገዋለሁ። ሴቭ ካረኩት በኋላ ተቀየረ ማለት ነው። ሲቀየር ደግሞ ዋይፋያችን ለሚጠፋ አሁን ጠፍቷል። ዋይፋይ እንደምታዩት ጠፍቷል። ከዛ በኋላ እዚህ ጋር መተን እናየዋለን። ስሙ ጌት ሆኗል። ሰብስክራይብ፣ ሼር፣ ላይክ ማድረጉን እንዳይረሱ። ቻው።